ፊልሙ የሚጀምረው አዶኒስ ክሬድ የተባለን ትንሽ ልጅ እያሳየን ሲሆን ክሬድ የሚኖረው በህፃናት እስር ቤት ውስጥ ሲሆን ሁሉም እዛ የነበሩ ጓደኞቹ በሰዎች ሲወሰዱ እሱ ግን በነበረው ጸባይ ምክንያት የሚወስደው ሰው አልነበረም። ታዲያ አንድ ቀን ሜሪያን የምትባል አንድ ሴት ወደዛ ትመጣለች። እሷም የክሬድ እንጀራ እናት ስትሆን ክሬድን ከዛ አውጥታው አብሯት እንዲኖር ይዘው ትሄዳለች። ከዛም ክሬድ አድጎ ትልቅ ሰው ሆኖ እንመለከተዋለን። በአንድ የፋይናንስ ድርጅት ውስጥም የተሟላለት ሰራተኛ ሆኗል። ነገር ግን ክሬድ ልክ እንደ አባቱ ቦክሰኛ መሆን ስለነበር የሚፈልገው ስራውን ይለቃል። ከዛም በኋላ ዴልፊ ቦክሲንግ ወደ ተባለ ስፖርት አካዳሚ ይሄዳል። ይህም ቤት ያጎቱ ሲሆን ወደ ውስጥም ገብቶ አጎቱን እዚህ መሰልጠን እንደሚፈልግ ይነግረዋል። ነገር ግን አጎቱ አባቱ የሞተው በዚህ ሪንግ ውስጥ ስለሆነ አይኑ እያየ እርሱም ሪንግ ውስጥ ሲሞት ማየት እንደማይፈልግ ነግሮት ጥያቄውን ሳይቀበለው ይቀራል። ክሬድም ደጋግሞ ቢለምነውም ሰውየው ግን ሐሳቡን የሚቀይር አልነበረም። ከዛም የእንጀራ እናቱ ቦክሰኛ እንዲሆን ስለማትፈልግና ስራውን ስላቆመ ቤቱን ለቆ እንዲወጣ ትነግረዋለች። ከዛም ክሬድ ከቤቱ በመውጣት አባቱን በቦክስ ሪንግ ውስጥ የገደለውን ሮኪ ባልቦ የተባለውን ቦክሰኛ ለማግኘት ይሄዳል። ሮኪ በጨካኝነቱ የታወቀ ጣሊያናዊ ቦክሰኛ ሲሆን ክሬድ ወደዛ ከገባ በኋላ የታዋቂው ቦክሰኛ አፖሎ ክሬድ ልጅ እንደሆነ ይነግረዋል። ከዛም ሮኪን እንዲያሰለጥነው እንደሚፈልግ ይነግረዋል። ሮኪ ግን ጀማሪ ቦክሰኞቹን እንደማያሰለጥን ይናገራል። ክሬድም ያሰበው ነገር በሙሉ ስላልተሳካለት በዚህ በመበሳጨት ወደ ቤቱ ሄዶ ለመተኛት ይወስናል። ነገር ግን ጎረቤት ተከፍቶ የነበረው የሙዚቃ ድምጽ ይረብሸዋል። ከዛም በዚህ ተናዶ ወደዛ ቤት ሄዶ በሩን ሲደበድብ ቢያንካ የተባለች ቆንጆ ሴት በሩን ትከፍታለች። በዚህም የተነሳ ሁለቱ ይተዋወቃሉ። በማግስቱም ክሬድ ወደ ሌላ ማሰልጠኛ በመሄድ ስሙን ቀይሮ በአዲስ ማንነት ለመመዝገብ ይወስናል። ይህንንም የሚያደርገው በማንነቱ የተነሳ ሳይመዘግቡት እንዳይቀሩ ነበር። አዲሱም እቅዱ ይሳካለትና የዚህ ማሰልጠኛ አባል ለመሆን ይችላል። በቀጣይም ወደ ሮኪ በመሄድ አንድ ጂም ውስጥ መስራት እንደጀመረ ይነግረዋል። ቢሆንም ግን አሁንም ድረስ ሮኪ ቢያሰለጥነው የተሻለ እንደሆነ ያስባል። በዚህም ጊዜ ሮኪ ክሬድን ለማሰልጠን ይስማማና እርሱ ወደሚሰራበት ጂም ይሄዳል። በጂም ውስጥም ታዋቂው ቦክሰኛ ሮኪ በመምጣቱ ሁሉም ሰዎች ተገርመዋል። ሮኪም ክሬድን ለማሰልጠን እንደመጣ ይናገራል። ከዛም ስልጠናው ይጀምራልና ሮኪና ክሬድ አብረው መስራት ይጀምራሉ። መጀመሪያ ላይም የሚሰጠው ስልጠና በጣም ተራ ቢሆንም ክሬድ ግን ሳይንቀው ይሰራል። ከዛም ከቢያንካ ጋር መቀራረብና ጊዜ ማሳለፍ ይጀምራሉ። በዚህ ጊዜም የክሬድ ችሎታ ከበፊቱ በጣም እየተሻለ መጥቷል። ክሬድም በቅርብ ላለበት ፍልሚያ በጣም ጠንክሮ ሲሰራ እንመለከተዋለን። አንድ ቀንም ሮኪ ክሬድን ወደ ሌላ ጂም ይዞት ይሄዳል። ይህም ጂም ፕሮፌሽናል ቦክሰኞች የሚሰሩበትና አስፈሪ የሚባሉ ስልጠናዎች የሚሰጡበት ሲሆን ክሬድንም እነዚህን ስልጠናዎች እንዲያገኝ ነበር ወደዚህ ይዞት የመጣው። ከዛም የክሬድ የግጥሚያ ቀን ይደርሳል። የሚፋለመውም ከጂሙ ባለቤት ልጅ ከሆነው ከሊዮ ጋር ነበር። ክሬድም የመጀመሪያው ግጥሚያ ስለሆነ ፍርሃት ተሰምቶታል። ነገር ግን ወደ መታጠቢያ ቤት ሄዶ ራሱን ያረጋጋል። ከዛም ክሬድ ወደ ሪንጉ ይገባል። ፍልሚያውም እንደተጀመረ ሊዮ ብልጫውን ይወስዳል። ነገር ግን አንደኛው ዙር ተጠናቆ ረፍት ላይ ያሉ ሮኪ አነቃቂ ንግግሮችን ለክሬድ ይነግረዋል። ሁለተኛውም ዙር ሲጀመር ክሬድ ኃያል ይሆናል። ምክንያቱም በዚህ ጊዜ የሞተውን አባቱንና በጎዳና ላይ ያሳለፋቸውን አስከፊ ጊዜያቶች እያሰበ ነበር ሲፋለም የነበረው። ከዛም በፍጹም የበላይነት ግጥሚያውን ያሸንፋል። ይህ በእንዲህ እንዳለ አዶኒስ ክሬድ የአፖሎ ልጅ መሆኑ ይዘገባል። በሌላ በኩል ደግሞ ክሬድ የመጨረሻ ግጥሚያው ላይ ይደርሳል። ይህም ግጥሚያ የሚሆነው ከዳኒ ዊለር ጋር ሲሆን ይህ ደግሞ ከባድ ሊሆን ይችላል። በመጀመሪያ ግን ሮኪ ይህንን ግጥሚያ አልተቀበለም። ምክንያቱም ደግሞ ክሬድ ጀማሪ ሲሆን ዳኒ ዊለር ግን ብዙ ልምዶች ያሉትና ኃይለኛ ቦክሰኛ ስለነበረ ነው። ነገር ግን ክሬድ እስከዛሬ ሲያደርግ የነበረውን ስልጠና በእጥፍ በመጨመር ተክቶ ሰርቶ ዳኒ ዊለር እንደሚያሸንፈው በመናገር ሮኪን ያሳምነዋል። ከዛም ስልጠናቸውን ይጀምራሉ። አንድ ቀን ግን በስልጠና ላይ ያሉ ሮኪ ይታመማል። ክሬድም በመደናገጥ ወደ ሆስፒታል ይዞት ይሄዳል። ከዚህም በኋላ በቂ ምርመራ ያደርጉለትና ሮኪ በደም ውስጥ ካንሰር እንዳለበት ይደርሱበታል። ስለዚህም ከባድ የሚባሉ ስራዎች እንዳይሰራና ራሱንም እንዲከባከብ ያስጠነቅቁታል። ሮኪም ይህንን ነገር ክሬድ ማወቅ ስለሌለበት እንዳይነግሩት ያስጠነቅቃቸዋል። በማግስቱም ሮኪ ምንም ህመም እንደሌለበት በማስመሰል ወደ ጂም ይመጣል። በዚህም ጊዜ ክሬድ ምንም የሚያውቀው ነገር አልነበረም። ነገር ግን ስልጠናው ካበቃ በኋላ የጃኬቱ ኪስ ውስጥ የምርመራ ወረቀቱን ያያል። ከዛም ሮኪ ሲመጣ ጠብቆ
ለምን እንደደበቀው ይጠይቀዋል። ነገር ግን ሮኪ ቤተሰቤ ስላልሆንክ ምንም የሚያሳስብ ነገር ስለሌለ ስልጠና ላይ ብቻ ፎከስ አድርግ ይለዋል። ክሬድም በዚህ በጣም ያዝንና ራሱን ለማረጋጋት ሲል ወደ ቢያንካ ሄዳል። እዛም የሙዚቃ ትርኢት ላይ ነበሩ። ነገር ግን እዛ ደርሶ ብዙም ሳይቆይ አንድ ሰው ያሾፍበታል። መጀመሪያውንም ተናዶ የመጣው ክሬድ እዛ ሰውና ጓደኞቹ ላይ ንዴቱን ይወጣል። በዚህም ምክንያት ፖሊሶች ተይዞ ለአንድ ቀን እስር ቤት ያድራል። ሮኪም እስር ቤት እያለ ይመጣና እንደዛ ያለው እርሱ እንዲጨነቅ ስላልፈለገ እንደሆነና ከእርሱም የተሻለ ቤተሰብ እንደሌለው ነግሮት ይቅርታ ከጠየቀው በኋላ ከዛ ይሄዳሉ። ከዚህም በኋላ ክሬድ በኃይለኛው ስልጠናው ማድረግ ይቀጥላል። አንዳንድ ጊዜ ሮኪ ወደ ሆስፒታል በሚሄድበት ሰዓት እዛው ሆስፒታል ውስጥ ይለማመዳል። እናም የግጥሚያቸው ቀን ስለተቃረበ ጋዜጣዊ መግለጫ መስጠት ነበረባቸው። ዳኒ ዊለርም በእንደዚህ አይነቱ ጊዜ ላይ ሁሌም ከተጋጣሚዎቹ ጋር እንደተጣላ ነበር። ነገር ግን ክሬድ ከዚህ በፊት በስሜትና በአካል የተሻለ ቦክሰኛ ለመሆን ለራሱ የገባው ቃል መሰረት ስሜቱን ተቆጣጥሮ ሳይጣሉ ይቀራሉ። ሮኪም ክሬድን ሁልጊዜም ቢሆን ስሜቱን መቆጣጠር እንዳለበት ይነግረዋል። በዚህ ጊዜም ቢያንካ ወደዛ ትመጣና ሮኪን ካስወጡት በኋላ አሪፍ ጊዜ ያሳልፋሉ። ከዛም በጉጉት ሲጠበቅ የነበረው የፊልሚያ ቀን ይደርሳል። ክሬድም በቢያንካ ታጅቦ እዛ ይገኛል። በዚህም ሰዓት ክሬድ ሜሪ የላከችለትን ቁምጣ ይመለከታል። ይህንንም ቁምጣ አድርጎ ወደ ሪንጉ ያመራል። ነገር ግን ይህ ሪንግ በጣም አስፈሪ ነው፣ ምክንያቱም ሁሉም ሰው ለዳኒ ዊለር ነበር የሚደግፈው። ከዛም ድብድቡ ይጀመርና በመጀመሪያው ዙር ክሬድ ብዙ ድብደባዎችን ያስተናግዳል። ሁለተኛው ዙርም ሲጀመር ክሬድ የተሻለ እየሆነ ይመጣል። ከዛም አንድ ጉዳት የሚያደርስ ቡጢን ተፋላሚው ላይ ያሳርፍና ዙሩ ያበቃል። እንዲህም እያለ ጨዋታው ይቀጥላል። ነገር ግን ከሁለተኛው ዙር በኋላ ያሉትን ጨዋታዎች ክሬድ እየተደበደበ ነበር ያሳለፈው። ይባስ ብሎም በሰባተኛው ዙር ዳኒ ዊለር ክሬድን ይዘርረዋል። ክሬድም በዚህ ሰዓት አባቱ የሞተበትን ግጥሚያ በአእምሮ ያስታውስና ከወደቀበት እንደምንም ተጣጥሮ ይነሳል። ከዛም ሕክምና ያስፈልገው ስለነበር ቦታው ላይ ይቀመጣል። በዚህ ሰዓትም ሐኪሞች የክሬድ አንዱ አይን ሙሉ በሙሉ እንደማያይ ያረጋግጣሉ። ቢያንካም በዚህ ሰዓት በመጮው ክሬድ ተነስቶ እንዲፋለም ትነግረዋለች። ክሬድም በዚህ ጊዜ ተነስቶ ጨዋታውን ይቀጥላል። እንዲህም እያለ ግጥሚያው 12ኛ ዙር ላይ ይደርሳል። በዚህ ሰዓትም ክሬድ የሰነዘረው ቡጢ ዳኒ ዊለርን ይዘርረዋል። አሸናፊነቱን በደስታ ሊያከብር ሲል ዳኛው የዚህ ጨዋታ ውጤት የሚለየው በነጥብ እንደሆነ ይነግረዋል። ምክንያቱም በቦክስ ሕግ መሰረት ሁለት ቦክሰኞች ተመሳሳይ ፍልሚያ ካረጉ የሚለያቸው ነጥብ ስለሆነ ነበር። በዚህም የተነሳ ዳኛው የውድድሩ አሸናፊ ዳኒ ዊለር መሆኑን ይናገራል። ዳኒ ዊለርም የአሸናፊነቱን ቀበቶ ከተቀበለ በኋላ ወደ ክሬድ መጥቶ እሱ የምንጊዜው ምርጡ ቦክሰኛ እንደሆነና አሸናፊው እርሱ መሆኑን ይነግረዋል። ክሬድ ግን በመሸነፉ ልቡ ተሰብሯል። በዚህም መሃል አንድ ጋዜጠኛ ወደሱ ይመጣና ለአባቱ ማስተላለፍ የሚፈልገው መልእክት ካለ ይጠይቀዋል። በዚህ ጊዜም ክሬድ አባቱ በሕይወት እንዳለ በማስመሰል በጣም እንደሚወደውና አንድ ቀንም እንደሚያኮራው ይናገራል። ይህ ክሬድ የተሰኘው ፊልም ተከታታይ ፊልም ባይሆንም ነገር ግን ክፍል 2 ተሰርቶለታል። እናንተም የዚህን ክፍል 2 እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ስራችንን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ለዛሬ ጨረስን። በቀጣይ እስክንገናኝ ክፉ አይንካችሁ።